ሰላም የክርስቶስ ቤተሰቦች እንደምን አላችሁ? ከኔ ጋር እግዚአብሔር ይመስገን ጸጋው አይጓደል። ጉዞ ወደ እግዚአብሔር የሚለው መጽሐፋችን ምዕራፍ 2 አላለቀም። እንደ እግዚአብሔር መልካም እንቀጥላለን። ማከኛ ጋር ይሁን፣ እግዚአብሔር ከኛ ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንተና መጽሐፍ ቅዱስ ግንኙነታችሁ በተወሰኑ ዋና ዋና ነጥቦች ላይ የተመሰረተ ነው። ከነዚህ መካከል እጅግ በጣም ጠቃሚ የሆኑትን ብናነሳ መጽሐፍ የራስ ማድረግ፣ እንደ ግል ጓደኛ መጠበቅ፣ ማንበብ፣ መረዳት፣ በቃሉ መመሰጥ ናቸው። እንደ ቃሉ መኖር፣ ትእዛዛቱን በተግባር በትርጉምና ወደ ሕይወት መቀየርንም ይጨምራል። መጽሐፍ ቅዱስን አንደኛ የራስህ አድርገው። ወንድሜ ሆይ እህቴ ሆይ እንደ እውነተኛ ክርስቲያን መጠን ከፍ ያለና በጠረጴዛ ላይ ተቀምጦ ልናነበው ልትማርበት የሚያስችል ወይም በመጠኑ አነስተኛ የሆነ በሄድክበት የሚሄድ የማይለይ መጽሐፍ ቅዱስ ሊኖርህ ግድ ነው። እንደ መልካም ጓደኛ በሄድክበት የሚሄድ በስራ ሰዓትም አብሮ የሚሆን በእረፍትና ከሰዎች ጋር በምትሆንበት ጊዜ የማይለይ ጓደኛ መጽሐፍ ቅዱስ ሊሆን ይገባል። ያለ እርሱ ምንም መስራት እንደማትችል ይሰማል። ይህ ቢሆን እንዲሁም በአጋጣሚ ዘንግተህ እንኳን ብቻህን ብትወጣ አንድ ወሳኝ ነገር እንደጎደለ ታስባለህ። በቤትህና በሕይወት መጽሐፍ ቅዱስ እንግዳ እንዳይሆንና ራሱን የሚያስጠጋበት እንዳያጣ እፈራለሁ። የሉቃስ ወንጌል ምዕራፍ 9 ከቁጥር 58 ላይ ይህም የሕይወት መጽሐፍ በንባብ ወይም በጸሎት ክፍል ራሱን እንዳያስጠጋ አድርገው። ይህን ስለ ደግሞ እንደ ብርቅዬ ዕቃ ለውበትና ለጌጥ እንደሚደረግ ነገር ዝም ብላ አስቀምጠው ማለትም አይደለም። ማለቂያ የሌለውን ጥቅሙን ስፍር ቁጥር የሌለው ሀብቱን እንድትወርስ ነው እንጂ። መጽሐፍ ቅዱስ የሚመክርህን እያደረግ ባስተማረህ እየኖርክ የግልህ አድርገው። ሁለተኛ አፍቅረው። መጽሐፍ ቅዱስ አንተን ወሰን በሌለው ፍቅር ከሚያፈቅርህ እግዚአብሔር የመጣል መልእክት ነውና አፍቅረው። ከምትወደው ወዳጅ እንደመጣልህ የእውነተኛ ፍቅር ደብዳቤ ተቀበለው። ይህንን አይነት ደብዳቤ የደረሰው ሰው ልብ ብለህ አይተኸዋል? ደግሞ ደጋግሞ ያነበዋል። ምክንያቱም ደብዳቤው ለእርሱ እጅግ ውድ የሆነ ቃላት የያዘ ነው። ለምንስ ይመስልሃል? ነቢዩ ቅዱስ ዳዊት ከወርቅና ከብር ዕንቁ ይልቅ ይወደዳል፣ ከማርና ከማር ወለላ ይጣፍጣል ያለው መዝሙር 18 ከቁጥር 10 ላይ መጽሐፍ ቅዱስን ከልብ የምታፈቅረው ከሆነ ከማንበብ ደስታና እርካታ ታገኛለህ። ይህም ማለቂያ የሌለው መንፈሳዊ እርካታ ደግሞ ማንበብን በጽናት እንድትቀጥልና እንድትመሰጥበት ያደርጋል። ሶስተኛ በትዕግስትና ባለመሰልቸት አንብበው። ቅዱስ ዳዊት በመጀመሪያ መዝሙሩ እንደገለጸው መንፈሳዊ ሰው ደስታው በእግዚአብሔር ቃል ነው፣ በቀንም በሌሊትም እያሰበው የሚመሰጠው በእግዚአብሔር ቃል ነው። መዝሙር 1 ከቁጥር 2 ላይ ቋሚ በሆነና በማይቋረጥ መሰረት ላይ የተመሰረተ የመጽሐፍ ቅዱስ ንባብ ወደር የሌለው ከፍተኛ ጥቅም አለው። በውስጡ ያለው ቅዱስ ንባብ ወደር የሌለው ከፍተኛ ጥቅም አለው። በውስጡ ያለው የተቀደሰ መንፈስ እንዲዋሃድ ከማድረግም በላይ የሚያመጣው በጎ ተጽዕኖ ለውጥም በውስጥ የጸና ይሆናል። በዚሁ ቀጥል። በማንበብ በራሱ ቅዱስ ልምድ ይሆናል። ከመጽሐፍ ቅዱስ የተውጣጡ በየዕለቱ ጠዋት ከቤት ከመውጣት በፊት የምታነባቸው ክፍል ንባቦች ይኑሩ። በማለዳ ይህን ማድረግ ቀኑን ሙሉ ሕሊና በመገዛት እንድትውል ያስችላል። በመግባትህም በመውጣትህም በውስጥም የመላው የእግዚአብሔር ቃል ይሆናል። ከመተኛት በፊትም ቢያንስ አንድ ምዕራፍ አንብብ። እንቅልፍ እስከሚወስድ ጊዜ ድረስ ትመሰጥበታለህ። ከዚያም አንብብ። ህልምህ የእግዚአብሔር ቃል ይሆናል። መጽሐፍ ቅዱስ በትዕግስት ዘወትር የሚያነበው ሁሉ የደስታ ምንጭ ነው። ከቃሉም ጋር የተሳሰረ ይሆናል። ሁሌም በሐሳብ ውስጥ የሚኖር የእግዚአብሔር ፍቃድ ይሆናል። ስለዚህ ወንድሜ ሆይ በቀን በሌሊት ህሊናም በእግዚአብሔር ሕግም የተመሰጠ ልትሆን ትችላለህ። ይህንን ደግሞ በከፍተኛ ኃላፊነት ላይ ለነበረው ንጉሥና ነቢዩ ቅዱስ ዳዊት እንዲሁም ታላቅ መሪ ለነበረው ለኢያሱ እንኳ የተቻለ ነበር። ከዚህም አንጻር ቀላል ባለ የኃላፊነት ስፍራ ላይ ለምትገኘው ለአንተና ለሌላውም እንዴት የተመቸ እንደሆነ
አስበው። አራተኛ በታላቅ አክብሮት አንብበው። መጽሐፍ ቅዱስ ማንበብ ማለት ለአንተ የሚናገረው እግዚአብሔር መስማት ማለት ነው። ስለዚህ ስታነበው ተገቢውን ክብር በመስጠት መሆን አለበት። ለምታነበው ክብር ቃል በምትሰጠው ክብር መጠን ደግሞ ቃሉ ባንተ የሚመጣው ለውጥ ይወሰናል። ስለዚህ እኮ ነው ቤተክርስቲያን ውስጥም ወንጌል ከመነበው በፊት ዲያቆናት እግዚአብሔርን በመፍራት ተነስታችሁ ቅዱስ ወንጌል ስሙ አድምጡ የሚሉ። ካህኑም ከማንበብ በፊት ታላቁ ወንጌልን ክብር ዕጣኑን ያሳርጋል። ወንጌልን ለመስማት እንደሰማነውም ለመስራት ያበቃን የተዘጋጀን አድርገን እያለ ሕዝቡን ወክሎ ይጸልያል። ሰው ወንጌልን ለመስማት የመንፈስ ዝግጅት ብቃትም ያስፈልገዋል። ሙሴ ሕዝበ እግዚአብሔርን እስራኤልን 10ሩንም ሕግጋት ለመስማትም ራሳቸውን እንዲቀድሱ ለሶስት ቀናትም ዝግጅት እንዲያደርጉ እና ለክብሩ የበቁ እንዲሆኑ ሲያዘጋጃቸው እንደነበረ እናስታውሳለን። ኦሪት ዘጸአት ምዕራፍ 19 ከቁጥር 10 እስከ 15። መጽሐፍ ቅዱስ በግድ የለሽነትና በንቀት የሚነበበው ሰው ቢኖር በቃሉ ሊለወጥ አይችልም። ይልቁንም ተናጋሪው እግዚአብሔር ስለናቀ ይፈረድበታል። ስለዚህ መጽሐፍ ቅዱስን በታላቅ አክብሮትና በከፍተኛ ትኩረት ማንበብ ልትማር ይገባል። ቤተክርስቲያን ስትሰጠው ያየኸውን ክብር ሁሉ አንተም ለመጽሐፍ ቅዱስ ስጥ። አምስተኛ በማስተዋል አንብበው። አምላካዊ ወደ ሆኑት ወደ እነዚህ የመጽሐፍ ቅዱስ ቃላት ጠልቀህ ግባና ምን እየነገሩክ እንደሆነ መርምረህ ተረዳ። እንደ ተራ መጽሐፍ ሳይሆን ሙሉን ሐሳብን አስገዝተህ ተመስጠህ አንብበው። ጥበበኞች እንደ ሰማይ ጸዳል ብዙ ሰዎችን ወደ ጽድቅ የሚመልስ እንደ ከዋክብትም ለዘላለም ይደምቃሉ። ፈሪሳውያን ከአይሁድ መካከል ሊቃውንት የሚባሉ ነበሩ። ነገር ግን የእግዚአብሔርን ቃል መረዳትና የእግዚአብሔርን ፍቃድ ማወቅ አልቻሉም ነበር። ለምሳሌ ሰንበት ቀን ተቀድሰው ዘንድ አስብ የሚለው ቃል ይናገሩታል። ይሁን እንጂ ምን ማለት እንደሆነ አይረዱትም። ጌታችን ስለ ደጉ ሳምራዊ እስኪነግራቸው ጊዜም ድረስም ባልንጀራ ምን ማለት እንደሆነ እንኳን አያውቁም ነበር። መሰረታዊና ለንባብም ጉልህ ሚና የሚጫወተው ማስተዋልን መረዳት ነው። ሕዝቤ እውቀትን ከማጣቱ የተነሳ ጠፍቷል። ማስተዋል እውቀትን ከሚያስፈልጋቸው ነገሮች አንዱ አንዲት ጥቅስ ላይ ተመስርቶ ከመሳሳት ለመጠበቅ ነው። መጽሐፍ ቅዱስ በእግዚአብሔር መንፈስ የተጻፈ መጽሐፍ እንጂ የጥቅሶች ክምችትም አይደለም። አንድ ነጠላ ጥቅስ ትክክለኛውን የእግዚአብሔር ዓላማና ትእዛዝ በቂ ሁኔታ አይገልጽም። ስለዚህ ከምትፈልገው ርዕስ ጋር የሚዛመዱ ብዙ ጥቅሶችን ከሙሉ ንባባቸው ፈልገ አሳስበህ በዚያ ነው ትክክለኛው መልእክትን መረዳት የምትችለው። ስድስተኛ የምታነብ ሁሉ በመንፈስና በጥልቀት ይሁን። በቃሉ ሕሊና ሳይሰቀልና ሳትረዳው ከቀረህ ብዙ ማንበብ ምንም ጥቅም የለውም። የአንተ ጥቅም የሚነሳው ወደ ቃሉ ውስጥም ጠልቀህም በመግባትም ቃሉን የአንተን ውስጣዊ ስሜት እየበረበረ ሐሳብህን፣ ልብህን፣ ሁለንተናህን መንካትና ተጽዕኖ ማሳደር እንጂ እንዲችል ማድረግ ነው ከመቻልህ በላይ ነው። ስለዚህ በትክክል የሕጉ የቃሉ የመንፈስ ምንድነው ብለህም በመንፈስ መርምር። ደግሞ ቃል በቃል የሚሰጥ ትርጉም ላይም ብቻ ሳታተኩር ወደ ውስጡ ግባ። ጌታችን እንደተናገረው ቃል መንፈስና ሕይወት ነው። የዮሐንስ ወንጌል ምዕራፍ 6 ከቁጥር 63 ላይ ወሳኝ የሆነው ጥቅሙን የምታገኘው በእውነት በመረዳት ውስጥ ባለው የመንፈሳዊ መልእክት ብቻ ነው። ቃል በቃልም የምትረጉመው ጽሕፈትና ፈሪሳውያን የተጠቀሙባት አልነበረም። ታላቅ ሐዋርያው ቅዱስ ጳውሎስም ሲገልጽ እንዲህ ይላል፣ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አብቃን። ፊደል ይገለናል፣ መንፈስም ግን ሕይወት ይሰጠናል። ሁለተኛ ወደ ቆሮንቶስ ሰዎች ምዕራፍ 3 ከቁጥር 6 ላይ። ወስብሐት ለእግዚአብሔር። ይቆያል።